ጥበቃው ምሽት ላይ በጅብ ተበላ። አዲስ አበባ በ17 ኪሎ ሜትር ርቀት ላይ በምትገኘው ለገጣፎ ለገዳዲ ከተማ ከጥቂት ቀናት በፊት ያጋጠመው ክስተት ነዋሪዎችን ያሸበረ ሆኗል ሲል ቢቢሲ በዘገባው ላይ ገልጿል። ካንትሪ ክለብ ዴቨሎፐርስ ወይንም ሲሲዲ በተባለ የመኖሪያ መንደር ግቢ አካባቢ የአንድ መኖሪያ ቤት ጥበቃ የሆነ ግለሰብ ቅዳሜ በጅብ ተበልቶ መሞቱ ተሰምቷል። በሲሲዲ የመኖሪያ መንደር ነዋሪ የሆነች አንዲት ሴት እዛ ግቢ ውስጥ ወይንም ደግሞ በሲሲዲ የመኖሪያ መንደር ጅብ ከሰው እኩል ነው የሚንቀሳቀሰው፣ ምሽት 12 ሰዓት ከሆነ በኋላ በሁሉም ቦታ ይታያል ስትል ለቢቢሲ ተናግራለች። የከተማው ፖሊስ መምሪያ ኃላፊ ኮማንደር አለማየሁ በጅብ ተበልቶ የሞተው ግለሰብ የጥበቃ ስራውን አጠናቆ ከመንደሩ እየወጣ ሳለ መበላቱን ተናግረዋል። በጅቦች ጥቃት ለህልፈት የተዳረገውን ግለሰብ ውሾች ሲጮሁ ነዋሪዎች ወጥተው ባትሪ በማብራት ቢያስጥሉትም ህይወቱን ማትረፍ እንዳልተቻለ ተናግሯል። ነዋሪዎች እንደሚሉት ከሆነ ጅብ ከ12 ሰዓት ጀምሮ አንዳንድ ጊዜም ከ11 ሰዓት ጀምሮ በመኖሪያ መንደሮ አካባቢ መታየት የሚጀምርበት ጊዜ እንዳለ ተናግረዋል። ከጅቦቹ ብዛት አንጻር በጣም ያስፈራል። በአካባቢው ያሉ ጥበቃዎች ከዚህ ቦታ አትለፉ ብለው የሚከለክሉባቸው ቦታዎች እንዳሉም ነዋሪዎች ይናገራሉ። ጅቡ በመኖሪያ መንደር ውስጥ ግንባታቸው ባልተጠናቀቁ መኖሪያ ቤቶች ውስጥ እየኖረ እንደሆነም የተቋሙ ሰራተኛ ይናገራሉ ሲል ቢቢሲ ዘግቧል። ጅብ ስጋት በመፍጠሩ የመኖሪያ መንደሩ የከተማ አስተዳደሩን እርዳታ ከጠየቀ በኋላ ከፌዴራልና ከኦሮሚያ ክልል የተውጣጡ ባለሙያዎች እንዲሁም የከተማ አስተዳደሩ የፖሊስ አባላት ባለፉት ቀናት አደን ሲያካሂዱ ቆይተዋል ሲል ሰራተኛው ለቢቢሲ ተናግሯል። የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የህብረተሰብ ትብብር ዳይሬክቶሬት ዳይሬክተር አቶ ባንኪ ቡዳሞ ወደ ስፍራው ተልኮ የነበረ ሁኔታውን የሚያጣራ የባለሙያዎች ቡድን በአካባቢው በርካታ ጅብ እንዳለ ሪፖርት አድርጓል ብለዋል። በአካባቢው ያለው የጅብ ብዛት በነዋሪው የዕለታዊ እንቅስቃሴ እንዲሁም ኑሮ ላይ ከባድ ጫና እያስከተለ መሆኑን ሪፖርት አድርገዋል ብለዋል።